ይህ የታሪክ ድምጽ ነው። በታሪካችን አብራችሁን ቆዩ። ሚዛን አማን በኢትዮጵያ ካርታ ላይ ወደ ደቡብ ምዕራብ ስንጓዝ ዳመና የሚያርፍባቸው ተራሮች፣ የማይደርቁ የሚመስሉ ደኖች፣ በየዓመቱ አብዛኛውን ጊዜ በዝናብ የሚታጠቡ ሸለቆች እናገኛለን። በዚህ የተፈጥሮ ሀብት መካከል የተቀመጠች አንዲት ከተማ አለ። ስሟም ሚዛን አማን ትጠራለች። አንዳንዶች የቡና ምድርም ይሏታል፣ ሌሎች ደግሞ የደን ንግሥትም የሰላም ከተማ ብለው ይጠሯታል። ይህች ከተማ እንዴት ተፈጠረች? ለምንስ ሚዛን አማን ተባለች? ከጥንታዊ መሪዎች ጀምሮ እስከ ዘመናዊ ከተማነቷ ድረስ ያለውን ታሪክ እንቃኛለን። ዛሬ ላይ በሚዛን አማን የምናየው መንገድ ሕንፃና ገበያ ከመኖሩ በፊት አካባቢው በጫካ የተሸፈነ ነበር። ከፍተኛ ዛፎች ሰማዩን የሚነኩ ይመስሉ ነበር። ጫካ ውስጥ የተለያዩ እንስሳትን ይኖሩም እንደነበር ታሪክ ያስረዳል። ወንዞች ከተራሮች ወርደው በሸለቆች ውስጥ ይፈሱ ነበር። እዚህ ወንዞች ለሰውም ሆነ ለእንስሳት የህይወት ምንጮች ናቸው። በዚሁ አካባቢ የመጀመሪያው ነዋሪዎቹ የቤንች ህዝቦች እንደነበሩ በታሪክ ተጽፏል። የቤንች ህዝብ ከመሬቱም ጋር የተቆራኘ ህዝብ እንደሆነም ይናገራሉ። የቤንች ህዝብ በብዙ ባህላዊ ስርዓቶች ይታወቃል። ሽማግሌዎች ትልቅ ክብር ነበራቸው። የጎንደር ጉዳዮች በሽማግሌዎች ይወሰናል። ግጭት ቢፈጠር በሽምግልና የሚፈታበት ጊዜም ነበር። በ1800ዎቹ መጨረሻ ላይ ኢትዮጵያ የአንድነት ሂደት ውስጥ ነበረች። አፄ ምኒልክ ዳግማዊ የመንግስቱን ወሰን እያሰፉም ነበር። በዚህ ወቅት የደቡብ አካባቢዎችም ወደ መንግስቱ ተካተቱ። ይህ ነው የሚዛን አማን ከተማ እንድትፈጠር መሰረት የሆነው። በ1900ዎቹ በመጀመሪያ ላይ ዛሬ ሚዛን አማን ተብሎ የሚታወቅ ትልቅ ከተማ አልነበረም። ነገር ግን ቦታው አንድ ትልቅ ጥቅም ነበረው። በብዙ የገጠር አካባቢዎች መካከል ይገኝ ነበር። ከሰሜን የሚመጡ ነጋዴዎች፣ ከደቡብ የሚመጡ ገበሬዎች፣ ከምዕራብ የሚመጡ የከብት ነጋዴዎች፣ ከምስራቅ የሚመጡ ተጓዦች በዚሁ ስፍራ ይገኙም ነበር። ትንሿ ሰፈር ቀስ በቀስ ወደ ከተማነት ተቀየረች። በአካባቢው ቡና፣ ማር፣ ቅቤ፣ እህል፣ በቆሎ፣ ማሽላ፣ ከብቶች፣ ፍራፍሬዎች ነበሩ። በዚያ ዘመን ባንክ አልነበረምና ብዙ ጊዜ ሰዎች ምርት ይለዋወጡ ነበር። ማር ይሸጣል፣ በምትኩ እህል ይወስዳል። ሌላው ቅቤ ይሸጣል፣ በምትኩ ጨው ይገዛል። አካባቢው ኢኮኖሚ በዚህ መልኩ ይንቀሳቀስ ነበር። ሚዛን አማንን ከቡና ላይ ማየት አይቻልም። ቡናው በጥራቱ የታወቀ ሽታው ልዩ ጣዕም ያለው በመሆኑ ህዝቦች የሚወዱት ለዚህ ነው። በ1935 ዓ.ም ጣሊያን ኢትዮጵያን በወረረች ጊዜ የደቡብ ምዕራብ ህዝብ አካባቢውም በወረራው ተካቷል። ሚዛን አካባቢም ከዚህ ተጽዕኖ አልተረፈም። በ1950ዎቹና 60ዎቹ የሚዛን አማን እድገት የላቀ ነው። መንገዶች ተሰሩ፣ ትምህርት ቤት ተቋቋሙ እና ሌሎችም ከሌሎች የኢትዮጵያ ክፍሎች ሰዎች መጥተው መኖርም ጀመሩ። የሚዛን አማንን ውበት ለመግለጽ ያክል በጭጋግ የተሸፈኑ ተራሮች፣ በቡና እርሻዎች፣ በወፎች፣ በወንዞችና በአረንጓዴ ገጽታ ትታወቃለች። ብዙ ሰዎችም ለመጀመሪያ ጊዜ ሲጎበኟት እንደ ውጭ ሀገር ከተማ ትመስላለችም ይላሉ። እኔም እንዳየኋት ከሆነ የብራዚል ጉብታማ ከተማ መስላ ታይተኛለች። ምክንያቱም የተፈጥሮ ውበቷ ልዩ ስለሆነ። ሚዛን አማን ለመረዳት መጀመሪያ አየር ንብረቷን ማወቅ ያስፈልጋል። ይህች ከተማ በኢትዮጵያ ካሉ እጅግ ዝናባማ አካባቢዎች አንዷ ናት። ሚዛን የፍራፍሬ ምድር፣ ሙዝ፣ አቮካዶ፣ አናናስ፣ ፓፓያ፣ ማንጎ፣ ሎሚ፣ ብርቱካን በአረንጓዴዎቿ በጓሮቿ ይበቅላል። በአሁኑ ዘመን ሚዛን አማንን ስትጎበኙ በመጀመሪያ የሚያስቡት ህንፃዎችን አይደሉም፣ ተራሮችን ብቻ ማየት ነው። የሚያስቡት ህዝቦቿ ናቸው። ለምን ከተባለ ብዙ ቋንቋ አለ፣ የተለያየ የህዝብ ዘውግ አለ። ግን ዋናው ነገር ተከባብሮ መኖር አደልታል። ሚዛን የህዝቧ ግንኙነት የላቀ ነው። ሚዛን አማን በብዙ የትምህርት ሰዎች የታወቀች ነው። መምህራን፣ ሐኪሞች፣ ባለሙያዎች፣ ነጋዴዎች፣ ኢንጂነሮች በከተማ እየተፈጠሩ መጥተዋል። ሚዛን አማን የቡና ሽታው የሚታወቅባት፣ የዝናብ ጠብታ የሚዘምርባት፣ የወፎቹ ዜማ የሚሰማባት፣ የባህል ሀብት የሚጠበቅባት፣ የብዙ ህዝቦች መኖሪያ ማማ፣ የሰላም የፍቅር ከተማ አማን ሚዛን። ውድ የታሪክ ድምፅ አድማጮች፣ ዛሬው ዝግጅት እዚህ ላይ ይጠናቀቃል። በሚቀጥለው ሳምንት በሌላ ክፍል እስከምንገናኝ መልካም ሳምንት፣ ደህና ሁኑ።